የእግዚአብሔር ቃል ንጹህ ነው። የእግዚአብሔር ቃል ጄኒውን ነው። ንጹህ የሆነውን ተንኮል የሌለበትን የቃሉን ወተት ተመኙ፣ ፈልጉ። ለምን? በመዳናችሁ እንድታድጉ። እድገት ቅጽበታዊ አይደለም። እድገት ሂደት ነው። እድገት በአንድ ቀን እጅ በመጫን ጸሎት አይመጣም። እድገት ፕሮሰስ ነው። የተወለደ ሕፃን ልጅ እናት ጡት አጥብታ አስተኝታው ከዛ በኋላ ጠዋት ብድግ ስትል ልጁ እድግ ብሎ ቢጠብቃል ትቀበለዋለች? የኔን ወስደው ሌላ አስተኝተው ነው የምትለው። ናቹራሊ እማልቀበለውን ነገር ቸርች ኤክስፔክት ማድረግ የለብኝም። ሁሌ እግዚአብሔር ፊት ልጅ መሆን ጥሩ ነው። እግዚአብሔር ላይ አለማደግ ጥሩ ነው። አለመመረቅ የጨረሰ እንዳንሆን እና ጴጥሮስ የገባውን የበራለትን ጉዳይ ሰዎቹ ሊገባቸው በሚችል ስነ ህንጻ ያወራል። ጌታችን ኢየሱስ ክርስቶስ በቤተ ክርስቲያን ቺፍ ኮርነር ስቶን ነው ይለዋል። የማዕዘን ራስ ድንጋይ ነው። እኛ አማኞች ደግሞ በሱ በኩል ያዋን ድንጋዮች ነን። እግዚአብሔር በቀደመው ኪዳን ላይ የነበረውን ነገር በሙሉ ወደ አዲስ ኪዳን አሻግሮ አምጥቶታል ነው የሚለን ጴጥሮስ። በቀደመው ኪዳን እግዚአብሔር ቤተ መቅደስ ነበረው፣ አሁንም አለው። ቀደመው ድንጋይ ቤተ መቅደሱ ይገነባ ነበር፣ አሁንም ይገነባል። እግዚአብሔር ቤተ መቅደስ ሁሌ አለው። ምንድነው ልዩነቱ? ከህንፃ ወደ ሰው ገብቶ ነው። ታለንት ካለኝ፣ ግሬስ ከተሰጠኝ፣ ምንም ነገር ካለኝ እግዚአብሔር በእኔ በኩል አልፎ የሚፈልገውን ነገር ለዓለም እንዲያስተዋውቅ ከክርስቶስ ኢየሱስ አንጻር ይችላል። ያዋን ድንጋዮች ኢየሱስ ላይ ጥላውን ሚስ ቢያረግ እግዚአብሔር ይተወኛል እንጂ ልጁን አይተውም። አልፈልግም በቃ ሌላ ብለው በልጆች ታውቃለሁ ነው የሚለው እና መሰናከያ ይሆናል እንጂ አለት ከመሬት ላይ አያነሳም። አለት ከመሰረትነት አይነሳም። አለት ከቦታው ላይ አይለቅም። ቅዱስ ሕዝብ ያረጋችሁ፣ ለርስት የተለየ ወገን ያረጋችሁ፣ የተመረጠ ትውልድ ያደረጋችሁ በጎነቱን እንድትናገሩ። ሸምበቆ የፈለገ ብታድሰው አለት አይሆንም። ሸምበቆ ነው አለት የሆነው። ይሄ እግዚአብሔር ሪስቶር አድርጎት ሳይሆን ትራንስፎርም አድርጎት ነው። መንፈሳዊ ዓለም ላይ ለውጥ እንዲህ ሲሆን ደስ ይላል። ልፈስፈስ ያለው ሰውዬ ጠጣር አለት ሲሆን፣ የሚጋጫውን ሁሉ የሚሰብር ሲሆን፣ የነካውን ሁሉ የሚያደቅ ሲሆን፣ ይሄ ሰውዬ እድል አግኝታችሁ የሐዋርያት ሥራ ላይ ሰውየውን ካነበባችሁት የተጋጨውን በሙሉ እየሰበረ የሚወጣ ሰው ድቅቅ ነው የሚያደርገው። ሸንጎ በለው ኖርማል ሰበለው መንገድ ላይ ያገኘው ምንም ውስጥ ያገኘው ጴጥሮስ አለት ነው። ሰውየው ስብርብር ነው የሚያደርገው። ይሄ ደብዳቤ የተለወጠው ሰውዬ ደብዳቤ ነው። እንግዲህ ሲላቸው እየሰሙት መጥተዋል። ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ ተላቃችሁ እግዚአብሔር እኔ ቅዱስ ነኝና ቅዱሳን ሁኑ እንዳለ እንዲሁ በኑሯችሁ ሁሉ ቅዱሳን ሁኑ እያለ ነው እየመጣ ያለው። ክፋትን፣ ማታለልን፣ ግብዝነትን፣ ቅናትን፣ ሐሜትን አስወግዱ። ጴጥሮስ የሚያብራራው ኢየሱስን ነው። የሚያብራራው አዲሱን ሰውዬ ነው። አሮጌውንም ያውቁታል። ከተወለደ ጀምሮ ኖሮበታል። ስለዚህ ይሄንን አስወግዱ። ጌታ ቸር መሆኑን ቀምሳችሁ እንደሆነ ለመዳን በእርሱ እንድታድጉ አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃልን ወተት ተመኙ። ምን ማለት ነው? አንድ ሕፃን ልጅ ይመኛል። የተወለደ ሕፃን ልጅ ድምፅ ያወጣል፣ ይጮሃል። እናቱን ሁል ጊዜ እንድትመግበው፣ ሁል ጊዜ እንድትሰጠው፣ ወተት እንዲጠጣ ሁል ጊዜ የተወለደ ሕፃን ልጅ በተለይ ኮንቲኒየስሊ አያርፍም። ደግነቱ እግዚአብሔርም በእናቶች በኩል አቅርቦቱን አያቋርጥም። ጴጥሮስ እንደዚህ ይላል፣ ገና እንደተወለዱ ሕፃናት የቃሉን ወተት ይልና ተንኮል የሌለበትን ነው የሚለው። የእግዚአብሔር ቃል ንጹህ ነው። የእግዚአብሔር ቃል ጄኒውን ነው። ንጹህ የሆነውን ተንኮል የሌለበትን የቃሉን ወተት ተመኙ፣ ፈልጉ። ለምን? በመዳናችሁ እንድታድጉ፣ ሕይወታችሁ እንዲለወጥ፣ እድገት እንዲኖረው። ሁሌ ስለ እድገት እናወራለን እዚህ ቦታ። እድገት ቅጽበታዊ አይደለም። እድገት ሂደት ነው። እድገት በአንድ ቀን እጅ በመጫን ጸሎት አይመጣም። እድገት ፕሮሰስ ነው። የተወለደ ሕፃን ልጅ እናት ጡት አጥብታ አስተኝታው ከዛ በኋላ ጠዋት ብድግ ስትል ልጁ እድግ ብሎ ቢጠብቃት ትቀበለዋለች? የኔን ወስደው ሌላ አስተኝተው ነው የምትለው።
ናቹራሊ እማልቀበለው ነገር ቸርች ኤክስፔክት ማድረግ የለብኝም። ለዛ ነው ጴጥሮስ ሰዎቹ ናቹራል እንዲሆኑ ስለፈለገ እንደተወለዱ ሕፃናት ምንድነው ከናንተ መመኘት? ምን እንመኝ? ተንኮል የሌለበትን የቃሉን ወተት። ለምን? እንድናድግ። ሁሌ በእግዚአብሔር ፊት ልጅ መሆን ጥሩ ነው። እግዚአብሔር ላይ አለማደግ ጥሩ ነው። አለመመረቅ ጥሩ ነው። የጨረሰ እንዳንሆን በጣም እያወቅክ ስትሄድ የሚገባ ነገር ባይዘው ምንም እንደማታውቅና ከዛስ ሪስክ ታውቃለህ። ማወቅ ሁሌ ሴንሲቲቭ ያደርግሃል። ጴጥሮስ እንደዚህ ይላል፣ ተመኙ። ምን? የቃሉን ወተት። ለምን? እንድታድጉ። አይ ቲንክ ብዙዎቹ በጌታ ቤት የቆዩ ናቸው፣ የበረቱ ናቸው፣ የጸኑ ናቸው። ሐዋርያው ጴጥሮስም ያውቃቸዋል የተወሰኑት፣ በሐዋርያው ዮሐንስም የተገለገሉ ናቸው። ስለዚህ ሰዎቹ ቀላል ክርስቲያን አይነት አይደሉም። ሲነግራቸውና ሲመክራቸው ግን እንደተወለዱ ሕፃን። ኦ ማይ ጋድ! የተወለደ ሕፃን ዝም ብላችሁ አስቡት። እንደተወለዱ ሕፃናት ቸርች ውስጥ የቃል ወተት ተመኙ። ሁሌ በእግዚአብሔር እጅ ላይ ሆነ መግበኝ፣ አሳድገኝ፣ ለውጠኝ። የምናድገው በእግዚአብሔር ቃል ስለሆነ ከዛ ጴጥሮስ ቀጥሎ የሚናገረው ወደ ጌታ ወደ ኢየሱስ ክርስቶስና ወደ አዲስ ኪዳን እነዚህ የቃሉን ወተት ተመኙ እደጉ ወደ ተባሉ ቅዱሳን ደግሞ ይመጣል። እንደገና ወደ ጌታ ኢየሱስ ክርስቶስ ይመጣል። ከቁጥር 4 አካባቢ ጀምሮ ቀጥሎ ይመጣል። ሕያው ድንጋይ ብሎ ጌታ ኢየሱስ ክርስቶስን ያቀርበዋል። እኛን ደግሞ ሕያዋን ድንጋዮች። እና ጴጥሮስ የገባውን የበራለትን ጉዳይ ሰዎቹ ሊገባቸው በሚችል ስነ ህንፃ ያወራል። እና ጌታችን ኢየሱስ ክርስቶስ በቤተ ክርስቲያን ቺፍ ኮርነር ስቶን ነው ይለዋል። የማዕዘን ራስ ድንጋይ ነው። እኛ አማኞች ደግሞ በሱ በኩል ሕያዋን ድንጋዮች ነን ይላል። እግዚአብሔር በቀደመው ኪዳን ላይ የነበረውን ነገር በሙሉ ወደ አዲስ ኪዳን አሻግሮ አምጥቶታል ነው የሚለን ጴጥሮስ። በቀደመው ኪዳን እግዚአብሔር ቤተ መቅደስ ነበረው፣ አሁንም አለው። በቀደመው ድንጋይ ቤተ መቅደሱ ይገነባ ነበር፣ አሁንም ይገነባል። በቀደመው ኪዳን እግዚአብሔር በቤተ መቅደስ ውስጥ ያድራል፣ አሁንም ያድራል። መንፈሳውያን ቤቶች አሉት፣ አዎ አለው። ነበረው፣ አሁንም አለው። ታቦቱ የሚያድርበት ነበር በፊት፣ አሁን ደግሞ የሚያድርባቸው አሉ። እግዚአብሔር ቤተ መቅደስ ሁሌ አለው። ምንድነው ልዩነቱ? ከህንፃ ወደ ሰው ገብቶ ነው። ኢየሱስ እኮ ያወራ ያለው ማደር አቁም ያለው ሳይሆን ቦታ ቀይር ያለው። ቀድሞ ማድረው እዛ ውስጥ ነበር፣ አሁን እናንተ ውስጥ ልገባ ነው አለ። አፍርሱት አለ፣ እኔ በ3 ቀን አስነሳዋለሁ አለ። እርሱ የህይወት ምንጫችን ነው፣ ሕያው ድንጋይ ነው። ቀጥሎ የቤቱ የማዕዘን ራስ ድንጋይ ነው። የትኛውም ግንበኛ ሲሰራ ኮርነር ስቶን ሚስ አያረግም። የቤቱ ቅርጽ የሚወሰነው በኮርነር ስቶኑ ነው። ያ የማዕዘን ድንጋይ የሚቀመጥበት ቦታ የቤቱን ዲዛይን፣ የቤቱን ቅርጽ፣ የቤቱን ሁኔታ፣ የቤቱን መልክ ይወስነዋል። ስትራክቸሩ የሚወሰነው በማዕዘን ራስ ድንጋይ ነው። ጌታ ኢየሱስ ክርስቶስ የዚህ ቤት የማዕዘን ራስ ድንጋይ ነው። እያወራለሁትኛው ስለ ሎካል ቸርቹ ብቻ ሳይሆን የዩኒቨርሳል ቸርች የማዕዘን ራስ ድንጋይ ክርስቶስ ነው። የቤቱ ስትራክቸር የሚወሰነው በሚደረደሩ ድንጋዮች አይደለም፣ በማዕዘኑ ነው። በጣም የሚገርማችሁ ግን ጴጥሮስ ሲነግረን እናንተ በክርስቶስ ኢየሱስ በኩል ሕያዋን ድንጋዮች ሆናችሁ የእግዚአብሔር ቤተ መቅደስ ለመሆን ትሰራላችሁ አለ። የእግዚአብሔር ማደሪያ ለመሆን ትሰራላችሁ አለ። እናንተ የምትሰሩ ናችሁ አለና የኢየሱስ ክርስቶስን የምድር ቆይታ ሲናገር አናጢዎች ወይንም ጠራቢዎች ሚሳረጉት አለ። የማዕዘን ራስ ድንጋይ ነው። ቤት የሚሰሩ ሰዎች የማዕዘን ራስ ድንጋዩን ጥለውት ቤት ይገነባሉ አለ። ለእግዚአብሔር ቤት ይሰራሉ፣ ኮርነር ስቶን የለውም ቤቱ።
ቅርጹ አይታወቅም፣ ወዴት እንደሚሰሩት አይታወቅም፣ ምን አይነት መልክ እንዳለው አይታወቅም። እግዚአብሔር የመረጠው ስትራክቸር በክርስቶስ ኢየሱስ ያለውን ብቻ ነው። እግዚአብሔር የሚፈልገው የልጁ አይነት ብቻ ነው። እግዚአብሔር የሚፈልገው የሌሎቹ ድንጋዮች በሙሉ አቀማመጥ በልጁ አቀማመጥ ነው እንጂ ቆንጆ ቦታ ተቀምጠሃል አይልህም። እግዚአብሔር ከኔ ዲዛይን አንፃር ተቀምጠሃል ወይ? እግዚአብሔር ከኢየሱስ ውጪ በሌላ መንገድ ኮሚኒኬት እንደማያረገን ጴጥሮስ ነገረን። በክርስቶስ ኢየሱስ ሆናችሁ የእግዚአብሔር ቤት ለመሆን ትሰራላችሁ ነው ያለው። በክርስቶስ ኢየሱስ ሆናችሁ እግዚአብሔር ጥላሁንን አፕሮች የሚያደርገው በክርስቶስ ኢየሱስ በኩል ነው። ሕያው ድንጋይ ጥቅሙ ምንድነው? ምንድነው ጥቅምህ ካልከኝ እኔ ቤቱ ላይ መቀመጥ ያለብኝ ቦታ መቀመጥ ነው ጥቅሜ። ሌላ ስራ አለው እንዴ ድንጋይ? ቦታውን የተቀመጠበት ቦታ ላይ ስክት ማለት እኮ ነው። ሰርቭ አድርጉ ነው። ሰምታችሁኛል? አይድል የሆነ የማይጠቅም የማያስፈልግ የለም። ሕያው ድንጋይ ነህ። እግዚአብሔር በልጁ በክርስቶስ ኢየሱስ ዲዛይን ባረገው ስትራክቸር ውስጥ ቦታ አለ፣ ቦታ አለ፣ ስፍራ አለ። ያንተ አይነት ቅርጽ ያለው የለም። አንተ ብቻ ነው የዘነ ቅርጽ ያለ። እዛ ቦታ ላይ ሌላ ሰው መጥቶ ቢገጠም ዲፎርምድ ነው። ሊያምር ይችላል፣ ከዋናው ዲዛይን ጋር ግን ስለማይሄድ አይሆንም። አንሳው ይባልና እንትና ግጥም የሚቀጥለውን ገንባ ይባላል። እግዚአብሔር የሚያድርበት፣ እግዚአብሔር የሚኖርበት፣ እግዚአብሔር የእርሱ የሆነውን ጥበብን ዕውቀትን ወደ ዓለም ሁሉ የሚያሳይበት ቤት ለመሆን እዚህ ቤት ከክርስቶስ ኢየሱስ አንጻር እንሰራለን። ታለንት ካለኝ፣ ግሬስ ከተሰጠኝ፣ ምንም ነገር ካለኝ እግዚአብሔር በእኔ በኩል አልፎ የሚፈልገው ነገር ለዓለም እንዲያስተዋውቅ ከክርስቶስ ኢየሱስ አንጻር ቁጭ እላለሁ። ሕያዋን ድንጋዮች። አሁን ግንበኞቹ እግዚአብሔር ኑ ስሩ አላቸውና አለቱ ይኸውና አላቸው። እዚህ ላይ ገንቡ አላቸው። አንፈልግም ብለው ሌላ ሊገነቡ ሲሉ መሰናከያ ሆነ። ተደናቅፈው ወደቁ። ገንቢው ነው የወደቀው። ባለቤቱ ከዚህ ውጭ አልፈልግም አለ። ሲደናቀፉ በቃ ሌላ ላይ ስሩ አይደለም ያላቸው፣ ለዚህ የተመደቡ ናቸው ብሎ አለፈ። ከኢየሱስ ውጭ እግዚአብሔር ምርጫ የለውም። ኢየሱስ ላይ ጥላውን ሚስ ቢያረግ እግዚአብሔር ይተወኛል እንጂ ልጁን አይተውም። አልፈልግም በቃ ሌላ ብለው ከልጅ ውጭ ታውቃለሁ ነው የሚል እና መሰናከያ ይሆናል እንጂ አለት ከመሬት ላይ አያነሳም። አለት ከመሰረትነት አይነሳም። አለት ከቦታው ላይ አይለቅም። እግዚአብሔር ደስ የሚሰኘው በዚህ በኩል ብቻ ነው። ይህንን እምቢ ሰው ቢልስ ለዚህ የተመደበ ነው ብሎ ያልፈዋል። እናንተ ለመገንባት ነው የተመደባችሁት፣ ለመሰናከል አይደለም። ለመሰራትና ለመስራት ነው የተጠራችሁት። እናንተም ይልና ቀጥሎ ምንድነው የሚለው? ከጨለማ ትራንዚሽኑ በጣም ከባድ ነው። ከድቅድቅ ጨለማ ወደ ፀሐይ አይደለም የጠራ፣ ወደ ራሱ ነው የጠራ፣ ወደ ብርሃኑ ነው። he the source of life አይደል? የብርሃን ምንጭ ነው ማለት የህይወት ምንጭ ነው። ፎስ የሚል አንድ ግሪክ ቃል ነው አይደል የሚጠቀመው? አንደኛ ዮሐንስ ምዕራፍ 1 ቁጥር 5 ፎስ ማለት the light itself። እግዚአብሔር የብርሃን ፋውንቴን ነው። ተበድሮ አያበራም። ምንም ይሄ ብርሃን ያላበራበት ኮርነር የለም ህይወታችን ላይ። ጥልቅልቅ ነው ያረገን እና በዚህ ገብቶ በዚህ በኩል ነው ያለፈው። የሆነ ቦታ አልቆመም። ጥርግ ነው ያረገው። ወደሚደነቀው ብርሃኑ የጠራችሁ። ከዛ ምንድነው የሚለው? የእርሱን
በጎነት እንድትነግሩ የእግዚአብሔር በጎነት ተናጋሪዎች ካህናት ለርስት የተለየ ወገን ቅዱስ ሕዝብ